ሰላም በዘጠና ዓመት ተንቀሳቅሰና አሁንም ልፈሳፈሳለሁ ምኑ ይል በዘጠና አራት ዓመት ተንቀሳቅሰናት ራስኔ አውቀው መሰል እውነት ግን እግዚአብሔር ታሮየ በሬ መርጦ ቀያን የሰጠኝ እግዚአብሔር እግዚአብሔር ካሮጌ በሬ መርጦ ቀያን የሰጠኝ አዎ ቀያን መስጠቱ አንድ አሮጌ በሬ ምን ያደርግልኛል እግዚአብሔር ይባርከውና ቀያን መርጦ ሰጠኝ አንድ አሮጌ በሬ ምን ያደርግልኛል አረገደ አዲው ቀያን ዋናው አያ እግሬናል አራስም አርቲስት ሰው ገደለ ዛሬ ቆይ እንዴ አንተ አሁን በ95 ዓመት ተንቀሳቀሳለህ አይጀግሩ ያንተምናቸው አሁን ይያልጎጠጎጥኩ ነው ደሞ አንድ ወልዳለሁ ያመሻል ስማቸው አሁን ደሞ ላስረግዛት ነው ያመሻል ስማቸው ያመሻል ስማቸው የሚባል ደሞ አሁን ላስረግዝ ነው አይለቅም ስማቸው አለኝ 16 ልጅ ወልጄ እብዶት ወለት ሞት ወስዶልብኝ አራቱ ሞተዋል 12ቱ አለ 12ቱ ግን አሉ ተኒለ ሌላው ራሱን ችሏል አንዳንድ የከተማ ቦታ ሰጥቷለሁ እዚህ አገሬ ላይ ሳልወረስ ገና የዚያን ቄስም እንኳን ነው የፈየሳ ደለሳል ዋ እስቲ ስማቸውን ጥራቸው የልጆች ጠቅላላ አዎ እልምላይ ስማቸው መዝግብ አይነይ ስማቸው ቆይ ህልምነሽ ስማቸው ህልምነሽ አይነይ ስማቸው አዎ ህልምነሽ ስማቸው አይነይ ስማቸው ይገርማል ስማቸው ያረጋል ስማቸው ምን አላቸው ስማቸው ሙሌታው ስማቸው ተናይወርቅ ስማቸው ተናኘወርቅ ስማቸው ተናኘወርቅ እሺ ሙሉቀን ስማቸው በመቀጠል አይለቅም ስማቸው ለምለም ስማቸው ለምለሚቱ ስማቸው ሰድ የዘፈን ጄስታርድ ግሩፕ የተወለደ በቃ እንግዲህ ደምረው 12 ሳይሆን አይቀር አራት ሞተውብኛል ያው እንግዲህ ተንግዲህ አይምጣ እንጂ በቃኛል ሞት ወስዶለት እግዶት ወለት 11 ነው አንዱን ሳትከው ችግር የለም ይፈልጋል የታባሱ ልጅ የታበጀው ስማቸው ቆይ ጋሽ ጥባቡ በፌስቡክ ላይ ያለው እንከራከር ነበር የብልጽግና ደጋፊ ነው ስጽፍበት ከስር አንተ ልጅ ተረጋጋ ምናምን ይለኝ ነበር አንደኛ አድናቂ ነው የብልጽግና ጋሽ ጥቤ አርጅቷል አይደል ያረጃል አሁንም ጋሽ ጥባቡ ያደረ ይሞታል ጠልተዋል ማለት ነው አስታርቃቸዋል ጥበቡ እየሰማ ነው አስታርቅ የኔ ልጅ ባይዞይ ጥበቡ ይዘንጋውም ጥሩ ሰው ነው ብዙም መጥፎ የሚባል ሰው አይደለም እንደው ዘውዴ ሻሸ ዘውዴ በላይ ዘውዴ የትልቅ ሰው ዞሮይ ናቸው ዘመዴም ሳይሆን በሰዲያቦ እኮ ነው አዎ ዘመዶቼ ሳይሆኑ ማይቀሩም እና ተጓንዴው ደረመስከዋል አዎ በጣም አንድ ጊዜስ ታስታውሳለህ ክላሹን ሽጠው አንድ ጊዜ ክላሹን ሽጠው ጉዳይ ጋር ተከሰቀርበህ እና ይሄን ሁሉ ልጅ ምን አባቱና ብለ ያልከው እንደኛ አርጎ ቢዝቆ አምነ ሄልክ ፈራ ላይ ዳኛው እንደኛ አርጎ ቢዝቆ መትረየሽ ቻለው ነው የሚሉ አልኩት ለምንድነው ግን ክላሹን
የሸጥከው ግን መንግስት ያስታጠቀህ? ምኑ ላብራ የነሱ ሲየቀማል የመጡ ይኸውልህ ወያኔዎች የወደቀው ጎበዝ ቀረ ሳይነሳ ጠላው ከያገባ አረቂው 30 እባክህ ያድ ይሄን ነገር ስማ የፍግራው ተገባ ለመተማ ዋስንቱን ልናገር ይደገም የወደቀው ጎበዝ ቀረ ሳይነሳ ጠላው ከያገባ አረቂው 30 እባክህ ያድ ይሄን ነገር ስማ የፍግራው ተገባ ለመተማ ዋስንቱን ልናገር የነዳጁን ነገር እልቅ ተመችራው ይሻለኛል በግር የወያኔ ትግሬን ስትተቸው ነው። ተመልከቱ እንግዲህ ይሄ አባት ነው እንግዲህ አሁን ጠላው ከያገባ አረቄው 30 አዎ እንግዲህ እናቱ ገዝታለት ነው በቃ ለዚያ ነው የጀሩና ድርሲያን ወደ 8 ጠለንጃ እየቀማሁ ምንም እየሽጫለሁ እሺ እና ገረቡኝ ቁርጥማት የለቆይ ቀረ ጀርባያን ሙልጭ አርገው ገርፈው ቆይ እና የወያኔ እየዘረፈ ስለመጣ ነው አንተ ጠመንጃውን ጆሮውን ያልከው? 8 ጆሮ ያልኩባቸው 8 ክና ስምንት ላይ በሜዳም እየቀማሁ አብራራ እየቀማሁ ጆሮ ያሉ ጆሮ ወደ ቆለላ ወደ አዴት አብያማዱ ወደ አብያቴር ነበር ጆሮውንም ያው ቶማቲክ ነው በስምንት በቆደርሽ 8 ክላሽ ታለካ አይጀግነው አንዴ ልንገራችሁ ባንክ አካውንት የጠየቃችሁ ልጆች $100 ላኩለት ጊፍትም ስጡ ለዚህ ልጅ ይዞት ለመጣው ቢያንስ እንኳን ጊፍቱን አውጥቶ ኢንተርኔት ያመጡን ይገዛበታል ኦኬ እንግዲህ አባታችን ነው በጣም ያማራ አድባር ነው ለማታውቁ ዛሬ አያፍታለ በኋላ በጣም ስለኛል ከዚያ በኋላ ወደ ቤት ሄዳልኩታል ስሜ ዘመረ በጣም የሚገርም ታሪክ ነው ያለው ደና እንዳንተ ጭንቅላት ያላቸው ዳኞች እኮ ዛሬም ይወዱኛል አሁን እዚህ ያለ ማማሩ የሚባል አስተዳዳሪ ይሄ ይወደኛል